ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ የምንወያይበት ርዕስ ስለ ሶስተኛ የዓለም ጦርነት የተነገረ ትንቢት ወይ ፕሮፌሲ ሲሆን ትንቢቱም የተነገረው በግሪካዊ ሴንት ፓሲዮስ ነው። ትንቢቱን አድምጠን እንመለስ። There's a prophecy recently commemorated and by Metropolitan Neophytos, which says that one day, this was uttered years ago, 20 years ago, by an ascetic in Crete, Theodore, an ascetic in Crete. He says, one day you'll be sipping coffee, you will hear the news that the Israelis have hit the nuclear program of Persia. That will be when the major worldwide events will start. At the same time, another sign, either shortly before or after, Erdogan, the head of Turkey, will fall, and this will be the sign of the great events that were mentioned in these prophecies. እንደሰማችሁት ከሆነ ሶስተኛ ዓለም ጦርነት የመነሻው ምክንያት ወይ እንደ ግሪካዊ ሞንክ እንደ ሴንት ፓሲዮስ የተናገሩት ትንቢት ከሆነ ሶስተኛ ዓለም ጦርነት መነሻው ምክንያት ሊሆን የሚችለው አንደኛ እስራኤል የኢራን ኒውክለር ቤዝ በሚሳኤል በሚመታበት ጊዜ የሚፈጠረው ኮንፍሊክት ኢስተርን ዩሮፕ ወይም ኢስተርን ኤዥያ ከዌስተርኖች ጋር በሚፈጠረው የዋርፌር ወይ ደግሞ የጦርነት እሰጥ አገባ ውስጥ ሶስተኛ ዓለም ጦርነት ሊነሳ ይችላል። ሁለተኛው ደግሞ የኤርዶጋን ከስልጣን መውረዳቸው ነው። በአሁኑ ሰዓት እንደምናየው በጣም ከባድ የሆነ ፕሮቴስት እየተደረገ ነው። ቱርክ ውስጥ በኤርዶጋን መገዛት አንፈልግም እያለ ነው እና ብዙ ነገር እንዲሁም የኢስታንቡሉን ሜየር ወይ ከንቲባ ከ3 ሳምንት ነው ከአንድ ወር በፊት አስሮታል እና ህዝቡ በመጀመሪያ ፕሮቴስት ያደረገው እሱ እንዲፈታላቸው ነበር። አሁን ግን ከሱም አልፎ ኤርዶጋን ስልጣኑን እንዲለቅ ነው እና ኤርዶጋን ምናልባት አሁንም ሊሆን ይችላል ወደፊትም ሊሆን ይችላል፣ ያው ፈጣሪ ነው የሚያውቀው፣ ስልጣኑን ከለቀቀ ከሱ በኋላ የሚመጣው መሪ ፕሮ ዌስተርን ነው የሚሆነው ወይ ደግሞ የዌስተርኖች የምዕራባውያን ፑፔት ነው የሚሆነው። ይሄ ደግሞ ለራሻ፣ ለቻይና እና ለግሪስ እንዲሁም ለኢራን በጣም አስቸጋሪ ነው የሚሆነው። ምክንያቱም በራሻ ብዙ ማርኬት ትሬድ ማርኬቷ የምታስተላልፈው በብላክ ሲ ስለሆነ ያ ብላክ ሲ ደግሞ እንደ ትራንዛክሽን የምትጠቀምበት ራሻ በዛ አድርጋ በኢስታንቡል አድርጋ ነው የተለያዩ ሀገራትን በሺፕ አድርጋ በመርከቦች እያመላለሰች የምትጠቀሙ። ይሄ ከመጣ በኋላ ግን ይሄ መሪ ከመጣ በኋላ ለራሻ ከባድ ነገር ነው የሚፈጠርባት እና የፕሮ ዌስተርን አቀንቃኝ ስለሆነ ከራሻ ጋር በጣም ከባድ የሆነ እንትን ውስጥ ነው የሚገባው፣ ችግር ውስጥ ነው የሚገባው። ከዛም አልፎ ለግሪክም ከባድ ጠንቅ ነው የሚሆነው። ግሪክን ለመውረር ይሄዳል በዌስተርን እና በዩኤስ ድጋፍ እና በኢሮፒያን ዩኒየን ድጋፍ ምክንያት ግሪክን ለመውረር እና ለመጠቅለል ያስባል። በዛን ጊዜ ራሻና የተለያዩ ሀገራት ግሪክን ለመደገፍ እና ሰፖርት ለማድረግ በሚያደርጉበት ጥረት ያው ሶስተኛ ዓለም ጦርነት ይነሳል ማለት ነው። ይህ አሁን የነገርኳችሁ የሴንት ፓሲዮስ የተናገሩት ትንቢት ነው። የኢራንና እስራኤል የኢራንን ኒውክለር ቤዝ በሚመታበት ጊዜ ራሻና ቻይና እንዲሁም ሌሎች ሀገራቶች ጸጥ አይሉ። ምክንያቱም ማጸፈ የዩናይትድ አሊያንስ አላቸው፣ የጦር ዩናይትድ አሊያንስ ስላላቸው እነሱ ማጸፋ በሚመልሱበት ጊዜ የተለያየ ነገር ውስጥ ነው የሚገቡት። ማለት ያኛውም አንደኛው ምክንያት ሊሆን ይችላል ለሰርድ ወርልድ ዋር ምክንያት ማለት ነው። ይህን የተናገሩት ሴንት ፓሲዮስ ናቸው። ሌላኛው ደግሞ የግሪክ ሴንት አሉ፣ ሴንት ጆሴፍ አሉ። እሳቸው የተናገሩት ትንቢት ደግሞ እንደዚህ ይላል: The third world war will start with the conflict between Turkey and Greece ይላል። ማለት ሶስተኛ ዓለም ጦርነት ሊነሳበት የሚችልበት ምክንያት በቱርክና በግሪክ ነው ብለው ጽፈዋል ወይ ተናግረዋል። ሲቀጥሉም Jewish Masons who are rulers over USA and European Union will force Turkish people into the war against Greece ማለት ዓለምን በአሁኑ ሰዓት እየመሩ ያሉት በአሜሪካ ላይ የተቀመጡት ባለስልጣንና በኢሮፒያን ዩኒየን የተቀመጡት ባለስልጣን
ተርኪን ፑሽ ያደርጓታል ወደ ጦርነት እንድትገባ ማለት ነው። ከማን ጋር? ከግሪክ ጋር ማለት ነው። እና ሲቀጥልም in spite of Greek tremendous and courage and resistance, Turkish attack will be devastating. እና ተርኪሽ ዳይሬክት የሆነ ጥቃት በማን ላይ ትሰነዝራለች? በግሪስ ላይ። እና ግሪሶች ደግሞ ያንን ጥቃት መቋቋም ይከብዳቸዋል። እና lot of Greece and lot of their Russian and Serbian brothers who followed the Orthodox Christianity will volunteer to help Greece will be dead. ማለት በዛ ጥቃት የሞቱት የግሪክ ሰዎች በራሻ እና በሰርቢያን ብራዘር በኦርቶዶክስ ክርስቲያን ፎለር በሚያደርጉ እንትኖች ሰፖርት ይደረጋሉ። ቮለንተር ሆኖ ሰፖርት ይደረጋሉ። ምን ለማለት? ያው በተርኪ የተጠቁትን ወይ ደግሞ በተርኪ የተገደሉትን የግሪክ ህዝቦችን ቮለንተር አድርገው ያው ሀልፕ ያደርጓቸዋል ነው። ሲቀጥል ምን ይላል? ተርኪ ዊል ቻር ዲፕ ኢንሳይድ ግሪስ። ተርኪ ወደ ውስጥ ይገባል። ወደ ተርኪ ዊል ቻር ዲፕ ኢንሳይድ ግሪስ ኤንድ ዊል ኮንከር ደ ሞስት ኦፍ ግሪክ ቴሪተሪ። ተርኪ እያጠቃች በሄደችበት ጊዜ ብዙ የግሪክን ቴሪተሪ ወይ ደግሞ መሬት እያያዘች እየተቆጣጠረች ትሄዳለች ይላል። at the beginning NATO and US will not interfere into this conflict directly. ማለት በመጀመሪያ ኔቶ እና ዩኤስኤ በዚህኛው ኮንፍሊክት ዳይሬክት አይገቡም፣ ጦርነት ውስጥ ዳይሬክት አይገቡም። but will give silent support for everything Turks do instead. ኢንዳይሬክት ማለት ነው። ኢንዳይሬክት ለተርኪዎች መሳሪያም የተለያዩ ነገሮችን ይረዳሉ። ምን ለማድረግ? ግሪስን ቫኒሽ እንድታረግ ማለት ነው፣ ወይ ደግሞ ግሪክን ለማጥቃት። ምክንያቱም አንደኛው ዌስተርኖች እና አሜሪካኖች ይህንን ያልወደዱበት ምክንያት ምንድን ነው? ግሪኮች ኦርቶዶክስ ክርስቲያን ፎለሮች ስለሆኑ፣ እነዛ ደግሞ አንቲ ስለሆኑ አንቲ ኦርቶዶክስ ስለሆኑ ዌስተርኖች እና አሜሪካኖች ይህንን ነገር ግሪክን ከካርታ ላይ ማጥፋት ወይ ደግሞ ቫኒሽ ማድረግ ይፈልጋሉ። ለዛ ነው ተርኪዎችን የሚረዱት። ከዛ ምን ይላል ሲቀጥል? the time will come that the world will think Greek people will vanish. ያ ጊዜ በመጣ ጊዜ ወይ ደግሞ ተርኪ በጣም እያጠቃች በሄደች ጊዜ ህዝቡ ወይ ደግሞ የዓለም ህዝብ ምን ብሎ ያስባል? ግሪክ ምናልባት ከዓለም ካርታ ላይ ልጠፋ ትችላለች ብለው ያስባል። ምክንያቱም አደባክ ብዙ ረዳት ሰፖርት ስለምትደረግ በዩኤስኤ እና በኢሮፒያን ዩኒየን ማለት ነው። a moment before it will be almost certain to happen. ብዙ ነገር ይፈጠራል። might Russia open its card in protection of Greek people and Orthodox Christianity. ምን ይላል? ራሻ ካርዷን ትስባለች። ምን ለማድረግ? ግሪክን ለመርዳት ማለት ነው። እነዚህ አንቲ ኦርቶዶክስ የሆኑትን ዌስተርን እና ዩኤስኤን እነሱን ምን ለማለት? አጌነስት እነሱን ለመዋጋት። ምክንያቱም እነሱ የተነሱት በኦርቶዶክስ ክርስቲያን ላይ ስለሆነ ግሪክን ከካርታ ላይ ቫኒሽ ወይ ደግሞ ለማጥፋት ስለሆነ ተርኪን ሰፖርት እያደረጉ በዚህ ሰዓት ማን ይነሳል? ራሻ ካርዷን ትመዛለች። ማንን ለመርዳት? ግሪክን ለመርዳት። ምክንያቱም ግሪክም ኦርቶዶክስ ክርስቲያን ፎለር ተከታይ ናቸው፣ ራሻም ኦርቶዶክስ ክርስቲያን ተከታይ ናቸው። እና ዲቴክስ ኤቭሪዋን ባይ ሰርፕራይዝ፣ ሁሉም ይገረማሉ ነው ራሻ እንዲህ ስላደረገች ይላል። ራሻ ኒውክ አር ላውንችድ ቱ ተርኪ። የራሻ ኒውክለር ትተኩሳለች ወደ ተርኪ ማለት ነው። እና ምን ይላል ሲቀጥል? ዳርክነስ ኢዝ ከቨሪንግ ባልካን ፔንዙዌላ ኤንድ ኒር ኢስት ዘ ወርልድ ዊ ኖው ሲዝ ቱ ኤግዚስት አጌን። ማለት በጣም የጨለመ ጊዜ ይመጣል፣ በቃ ከባድ ጊዜ ይመጣል እና ሰው ሁላ ዓለም ላይ ያለው ህዝብ ሁላ ይደነግጣል በተከሰተው ነገር ነው። at this point USA and EU join Turkey. በዚህን ጊዜ ዩኤስኤ እና ዩሮፓን ዩኒየን ተርኪን ጆይን ያደርጋሉ። ለምን? እነሱን ዳይሬክት ማለት ነው፣ ዳይሬክት በቀጥታ ተርኪን ጆይን ያደርጉና ዲክሌር ግሎባል ዋር አጌንስት ራሻ ኤንድ ግሪስ ይላል። ይህ ምን ማለት ነው? ዩኤስኤ እና ዩሮፒያን ዩኒየን ዳይሬክት በቃ ጦርነት ውስጥ ይገቡና ከራሻ እና ከግሪክ ጋር አጌንስት ሆነው ለመዋጋት ሶስተኛ የዓለም ጦርነት ራይዝ ያደርጋል ማለት ነው፣ ይነሳል ማለት ነው። ከዛ ሲቀጥል ምን ይላል?
the war will be horrible ጦርነቱ በጣም ሰቅጣጭ ይሆናል። burning people will fall from the sky ብዙ ነገሮች ከሰማይ ላይ እንደ ቦምብ እንደ ሚሳኤል እንደ ተለያዩ ነገሮች ከላይ ወደ ታች ወደ ህዝቡ ይተኮሳል። ብዙ ህዝብ ያልቃሉ። USA will suffer terrible defeat and will blow up like balloon ይላል። USA በጣም ከባድ የሆነ ሽንፈት ያጋጥማታል። USA ብቻ ሳይሆን ዌስተርኖችም እነዚህ ምዕራቢያን እነ ፈረንሳይ፣ ጀርመን፣ የተለያዩ ሀገሮች እንግሊዝ፣ ቤልጅየም የተለያዩ ሀገሮች የምንላቸው እነ ኔዘርላንድ ምንላቸው የነሱ ራሱ ከባድ ችግር ውስጥ ማለት እነሱ ራሱ ሽንፈት ይከናነባቸዋል። ከአቅማቸው በላይ ሆነ ሊሸነፋሉ ማለት ነው። ከዛ ሲቀጥል ምን ይላል? ራሽያን ዊል ኢንተር ኮንስታንቲኖፖል establish their own governor but will give it all Greek later on green table ምን ይላል? በተርኪ የተወሰደ መሬት ነበረ ኮንስታንቲኖፖል የተባለ ማለት ነው። ከዛሬ 600 ዓመት በፊት ማለት ነው። ያ ነገር በራሽያ አሸናፊነት ሲጠቃለል ለግሪክ ቦታው ይሰጣል። አግሪመንት አድርገው ለግሪክ ቦታው ይሰጣል የሚለው። ከዛ ሲቀጥል ምን ይላል? Greek will hesitate to accept new territories at the start, but will accept them later and will rule over what used to be Turkish capital. Greek will return to Constantinople 600 years after leaving it, as Monk said. ሴንቱ እንዳሉት ፕሮፌሲውን ማለት ትንቢቱን የተናገሩት ሴንቱ እንደተናገሩት ከሆነ ከ600 ዓመት በኋላ በራሻ አማካኝነት የግሪክ ቦታ ወይ ደግሞ ላንድ ኮንስታንቲኖፖል የተባለ ይመለስላታል ነው የሚለው። ቅድም እንደነገርኳችሁ ማለት ነው። 1/3 of Turkish will lose their lives 1/3 የተርኪ ህዝብ ይሞታል። ኢማጂን አሁን ካለው ህዝብ ላይ 1/3 1/3 of Turkey will lose their lives 1/3 ህዝብ በዚህ ጦርነት ምክንያት ይሞታል። 1/3 will accept ኦርቶዶክስ ክርስቲያኒቲ 1/3 ደግሞ ኦርቶዶክስ ክርስቲያኒቲን የተርኪ ህዝብ ማለት ነው። 1/3 የተርኪ ህዝብ ኦርቶዶክስ ክርስቲያኒቲን ይቀበላል ይላል። ሲቀጥል ደግሞ 1/3 will move to living in some desert 1/3 ደግሞ ወደ በረሃ ይሰደዳል ወይ ደግሞ ወደ ተለያዩ ኤዥያ ሀገራት ይሄዳሉ ይላል። ሲቀጥል ደግሞ አርሜኒያ will get its land back አርሜኒያ በፊት ከተርኪ ከአርሜኒያ የወሰደችው ላንድ ነበረና አርሜኒያ ከዚህ ጦርነት በኋላ የራሷን የተወሰደባትን መሬት ታስመልሳለች ይላል። ሲቀጥልም ደግሞ ኩርድ people will establish their own country ኩርዶችም የራሳቸውን ሀገር ይመሰርታሉ ይላል። ይሄ ነው በቃ ስለ 3ኛ ዓለም ጦርነት የተነገረው ትንቢት። በጣም ብዙ ነው ግን ያው የነገርኳችሁ ዋናው ሜን ዋነኛ የተባለውን እንትን ነው እና እንደተነገረው ከሆነ በግሪስ እና በተርኪ በሚነሳው ጦርነት ምክንያት ከባድ የሆነ እልቂት ይፈጠራል እና የ3ኛ ዓለም ጦርነት የመነሻውን ምክንያት ይሆናል። ውድ የሶስት ቲዩብ የቻናላችን ቤተሰቦች ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን።